የእመቤታችን የቅድስት ድንግል ማርያም አስደናቂ የልደቷ ታሪክ። ዓለም በጨለማ ተውጣ የሰው ልጅ በሲኦል ጥላ ስር ሆኖ መቼ ይሆን የፀሐይ መውጫ ብሎ ሲጠባበቅ በነበረበት በዚያ አስጨናቂ ዘመን ሰማይና ምድር የታረቁባትን አንዲት ቅድስት አበባን እግዚአብሔር ለዓለም ሊሰጥ ፈቀደ። ያ ዘመን የሰው ልጅ በኃጢአት ዝገት የታሰረበት፣ የሞት ጥላ እንደ ክረምት ደመና በምድር ላይ የሰፈነበት ነበር። አዳም በናፍቆት ወደ ገነት ደጅ ይመለከታል። ሆኖም የሚታየው የሚከለክል የሚጋረፍ የኪሩቤል ሰይፍ እንጂ የሚቀበል የምህረት እጅ አልነበረም። ነቢያት ሰማያትን ቀደህ ውረድ እያሉ በለቅሶ ተማጸኑ። መላእክትም ይህ የሰው ልጅ ጥፋት እስከ መቼ ነው ብለው በአግራሞት ይጠባበቁ ነበር። ነገር ግን በሰማያዊ ስልጣን በመለኮታዊ ምክር የጥል ግድግዳ የሚፈርስበት ሰዓት ደረሰ። የጥል ግድግዳውን የሚንድ የሰውና የመላእክትን አንድነት የሚመልስ ታላቅ ምስጢር ከናዝሬት መንደር ሊበቅል ታጨ። እነሆ ያች አበባ መዓዛዋ የገነት ሽታን ወደ ምድር ያመጣ፣ ውበቷ የሰማያትን ጌጥ ያስናቀ፣ ሕይወቷ ደግሞ ለዓለም ሁሉ መድኃኒት የሚሆን ፍሬን ያስገኘች ናት። እግዚአብሔር አምላክ 5500 ዘመን ሙሉ ሲያነጥራት ሲያጠራት የኖረ የጥበቡ ማህተም የቅድስናው ማሳደሪያ ትሆን ዘንድ ዛሬ ከሐና ማህፀን ፈነጠቀች። እርሷ ከሰው ወገን ብትወለድም ስራዋ ግን ከመላእክት በላይ ሆነ። እርሷ የፀሐይ መውጫ የተባለች የጽድቅ ፀሐይ ክርስቶስን ልታስገኝልን የተመረጠች የአጥቢያ ኮከብ ናት። ዛሬ ጨለማው ተገፈፈ፣ ምክንያቱም የብርሃን እናት መጣች። ዛሬ የሰው ልጅ ብቸኝነት አበቃ፣ ምክንያቱም የታረቅንባት አማላጅ በመካከላችን ተገኘች። መልአኩም መጣ። ሰማያዊ አምባሳደር ቅዱስ ገብርኤል በእግዚአብሔር ዙፋን ፊት የሚቆመው የምስራች ነጋሪ፣ በብርሃን ክንፎቹ የቀዘፈ ወደ ድካማቸው ጎጆ ጎበኛቸው። ያ ለዘመናት በሐናና በኢያቄም ቤት የነገሰው ዝምታ በደስታ ጩኸት ተተካ። አይወልዱም እየተባሉ በጎረቤትና በቤተ መቅደስ የደረሰባቸው መሳለቂያ በታላቅ ክብር ተለወጠ። ያ መካንነት ተወገደ፣ ያ መናቅ አከተመ። እግዚአብሔር የሐናን እንባ በብርሃን መሐረብ ጠረገላት፣ የኢያቄምንም ሐዘን በደስታ ዘይት ቀባው። ከቅዱስ ዘር ከንጹሕ ማኅፀን የንጹሐን ሁሉ ንጹሕ የሆነችው የማለዳ ኮከብ በማኅፀን ተቀረጸች። እርሷ እንደ ሌሎች ሕፃናት በፍትወተ ሥጋ ሳይሆን በስለትና በጸሎት የተገኘች እግዚአብሔር ዓለምን ከመፍጠሩ በፊት ያሰባት ረቂቅ ጥበቡ። ስሟንም ማርያም አሏት። ይህ ስም ተራ ስም አይደለም። ይህ ስም የመንግሥተ ሰማያት መክፈቻ ቁልፍ ነው። መንግሥተ ሰማያትን የምታሰጥ ተብላ የተገለጠችው በእርሷ ማኅፀን ሰማይና ምድር አንድ ስለሆኑ። ስሟ የአምላክ ስጦታ፣ ከፍጥረት ሁሉ በላይ የሆነች ለሰው ልጅ የተሰጠች ልዩ ስጦታ፣ የባህር መራርነት የሌለባት ጣፋጭ መና፣ በሰው ልጆች ታሪክ ውስጥ የታየው መራር የሞት ጽዋ በእርሷ ልደት ወደ ተስፋ ጣፋጭነት ተለወጠ። ማርያም ስትጸነስ የዓለም ድህነት ካርታ ተሳለ። ማርያም ስትጸነስ የሰይጣን መንግሥት ተናወጠች። ምክንያቱም ያች በማኅፀን የተቀረጸችው ብላቴና ወደፊት ዓለምን የሚሸከመውን አምላክ ልትሸከም የታጨች ንጹሕ ደመና ናት። ሐና ሆይ ደስ ይበልሽ፣ ማኅፀንሽ የሁለተኛ ሰማይ አምሳያ ሆኗል።
ኢያቄም ሆይ ደስ ይበልህ፣ ከቤትህ የወጣችው ቅርንጫፍ ዓለምን የሚያጠግብ የሕይወት ፍሬን ታፈራለችና። እነሆ ንጋቱ ቀረበ። ከፀሐይ ከመውጣቷ በፊት አጥቢያ ኮከቧ ማርያም በክብር ተገለጠች። ስሟንም ማርያም አሉት። ግንቦት 1 ቀን ዛሬ ተፈጥሮ በአዲስ ልብስ ተሸለመች። ዛሬ ሰማያት በምስጋና ተከፈቱ። በሊባኖስ ተራራ ስር ድንቅ የሆነ የብስራት አዝመራ ተገኘ። ያ ለዘመናት ሲጠበቅ የነበረው የድህነት ዘር ዛሬ በሐና እቅፍ ላይ እንደ ጽጌረዳ አበባ ፈነዳ። ዓለም ሁሉ ደስ ይበለው። ዛሬ ፍጥረት ሁሉ ከባርነት ቀንበር ነፃ የወጣበት የታሪክ ምዕራፍ ነውና ዛሬ የአዳም ዕዳ የተከፈለበት ቀን ነው። ያ በመተላለፍ ምክንያት ተቆጥሮ የነበረው የዕዳ ደብዳቤ ዛሬ በማርያም ልደት ተቀደደ። አዳም ከሲኦል አንጋጦ ተስፋ የመጣች ብሎ ሐሴትን አደረገ። ዛሬ የሔዋን እንባ የታበሰበት ቀን ነው። በምጥ ትወልጃለሽ ተብላ የተረገመችው ሔዋን ዛሬ የሕያዋን ሁሉ እናት የምትሆን መርገምን የምታጠፋ በረከትን የምታድል ቅድስት ልጅን አየች። በእውነትም ዛሬ የሔዋን የለቅሶ በደስታ እልልታ ተተካ። ዛሬ ለኛ ለሰው ልጆች ድልድይ የምትሆን ከምድር ወደ ሰማይ የምታሻግር መሰላል ተወለደች። ያዕቆብ በሕልሙ ያያት መላእክት ሲወጡባት ሲወርዱባት የነበረችው ያች መሰላል እርሷ ማርያም ናት። እርሷ የሰው ልጅ ወደ አምላኩ የሚደርስባት መንገድ ናት። እርሷ የሞት ባህር የማይሻገረው መርከብ ናት። እርሷ የሕይወት ውሃ የሚቀዳባት የማይደርቅ ምንጭ ናት። ኦ ድንግል ሆይ አንቺ ስትወለጂ ተስፋ ለቆረጡት ብርሃን ወጣላቸው። አንቺ ስትወለጂ የጥል ግድግዳ ፈረሰ። አንቺ ስትወለጂ መለኮት ከሰው ጋር የሚዋሃድበት ቅዱስ አዳራሽ ተዘጋጀ። ስለዚህ ዛሬ ሰማያውያንና ምድራውያን በአንድ ዜማ ይዘምራሉ። የሰላም እናት ሆይ ልደትሽ ልደታችን ነውና እንኳን ደስ አለሽ ይሏታል። ዛሬ በቤተ ክርስቲያናችን ጉልላት ላይ በክርስቲያኖች ልብ ውስጥ በቅዱሳን መላእክት አንደበት አንድ ቃል ብቻ ያስተጋባል። እርሱም ማርያም ተወለደች፣ የዓለም ንጋት መጣች የሚል ነው። እንግዲህ ይህች ዛሬ የተወለደችው ሕፃን ተራ ሕፃን አይደለችም። እርሷማ ከመወለዷ በፊት በነቢያት መነጽር የታየች በምሳሌ የተሳለች የሰማይና የምድር ድንቅ ድንበር ናት። ሕዝቅኤል በምስራቅ በኩል ያያት ማንም የማይገባባት ጌታ ብቻ ገብቶባትና ወጥቶባት ተዘግታ የምትኖር የተዘጋች ደጅ እርሷ ናት። ጌዲዮን ያያት በምድር ላይ ድርቅ በሆነ ጊዜ ጠል የሞላባት ጸምር እርሷ ናት። ዳዊት በበገናው የወርቅ ልብስ ተጎናጽፋ በንጉሡ ቀኝ ትቆማለች ብሎ የዘመረላት ንግሥት ዛሬ በሐና እቅፍ ታየች። እንግዲህ ዛሬ የተወለደችው ሕፃን ለሐናና ለኢያቄም ብቻ ስጦታ አይደለችም። እርሷ የዓለም ሁሉ የቁርጥ ቀን ወዳጅ ናት። ከኖህ መርከብ በላይ የምታድን፣ ከሲና ተራራ በላይ መለኮት የታየባት፣ ከኪሩቤል ዙፋን ይልቅ አምላክን የታቀፈች ቅድስት ሙሽራ ናት። ተመልከቱ፣ ዛሬ በቤተ መቅደስ ውስጥ መላእክት በክንፎቻቸው ይጋርዷታል፣ ሰማያዊ መናን ይመግቧታል። ለምን ቢሉ እርሷ ራሷ የሕይወት መና የሆነውን ክርስቶስን የምታስገኝ ንጽሕት መሶበ ወርቅ ናትና። እርሷ ራሷ የሕይወት እንጀራ የሚጋገርባት ሰማያዊ ምጣድ ናትና። ድንግል ሆይ ባንቺ ልደት የታሰሩት ተፈቱ፣ የራቁት ቀረቡ፣ የተጣሉት ታረቁ። አንቺ የሰው ልጅ ሁሉ የክብር አክሊል ነሽ። ካንቺ በፊት እንደ አንቺ ያለ ንጹሕ አልተገኘም።
ካንቺ በኋላ እንዳንቺ ያለ ቅዱስ ፍጥረት አይኖርም። አንቺ ብቻሽን ከፍጥረት ሁሉ ተለይተሽ ለፈጣሪ እናት ለመሆን የተመረጥሽ የእግዚአብሔር ድንቅ ሥራ። ስለዚህም ዛሬ ስምሽን ስንጠራ ነፍሳችን በሐሴት ትመላለች። ስምሽ በማርና በወተት መካከል እንዳለ ጣፋጭ ጣዕም ነው። ስምሽ በበረሃ ላይ ላለ መንገደኛ እንደ ጥላ፣ በባህር ላይ ላለ መርከበኛ እንደ ኮከብ ነው። ማርያም ማርያም እያለን ስንጠራሽ የልባችን ጭንቀት ይወገዳል። እናንተ ዛሬ በዚች ታላቅ ቀን የተሰበሰባችሁ ዛሬ የእናታችን ልደት ስታከብሩ ባዶ እጃችሁን አትመለሱ። ከእርሷ እቅፍ በረከትን፣ ከእርሷ ልብ ርኅራኄን፣ ከእርሷ ደግሞ ይቅርታን ተቀበሉ። እርሷ የማትመለስ አማላጅ የማትዘነጋ እናት ናትና። የመዝገበ ቅዱሳን ተከታታዮች ከቅድስት ልደታ ለማርያም በረከት ረድኤት ያሳትፈን። ቪዲዮውን ላይክ፣ ሰብስክራይብ በማድረግ በቀጣይ የቅዱሳንን ታሪካቸውን፣ ሕይወታቸውን ወደ እናንተ የምናደርስ መሆኑን እንገልጻለን። አቅራቢ ዲያቆን ቤተ ማርያም